አቶ ሌንጮ ለታ የኦሮሞ ዲሞክራሲያዊ ግንባር ፕሬዝዳንት ኦዲኤፍ ወደ ኢትዮጵያ ለመግባት ቅድመ ሁኔታዎችን አጠናቋል በምርጫም ሊሳተፍ እየተዘጋጀ ነው ይባላል እውነት ነው ወይ በመጀመሪያ ላለፉት 20 ዓመታት በአመት ቢያንስ አንድ ጊዜ ወይም ሁለት ጊዜ ሌንጮ ሀገር ቤት ሄዷል ወህም ሊሄድ የተዘጋጀ ነው ተብሎ ሲወራ እስከ ዛሬ ደርሷል እና ይሄ ወሬ የሚሆንበት ምክንያት አልገባኝም ድርጅታችን ከመነሻው ሲደራጅ ይሄ ትግል በትግሉ ባለቤት መካከል መገኘት አለበት አገር ቤት መመለስ አለበት ብሎ አቋም በግልጽ ነው ወሰደው የተረጋገጠ ነው ማለት ነው ይሄማ ያቀነ ነገር ነው የምንፈልገው ነገር ነው እዚህ ውጭ ሀገር ምንድነው የምናደርገው እኔ ኖርዌይ ምን ለመስራት ነው የሚኖረው እዚህ ምን ትግል ይካሄዳል ኖርዌይ ቁጭ ብዬ እዛ ህዝብ መካከል ተገኝቶ የሚያስፈልገውን መስዋዕትነት ከፍሎ አዲስ ታሪክ መስራት ነው እቅዳችን ነው ይሄ በግልጽ ያስቀመጥነው ምስጢር አይደለም ግን በምን አይነት መልኩ ነው አሁን ለመግባት ያሰቡት ምን ያህል ድርድሮች ተደርጓል እንዴት ነው እስቲ ትንሽ ቢያብራሩልኝ በምን አይነት መልኩ ሊገቡ ይችላሉ ከመንግስት ጋር እስካሁን ድርድር አልጀመርንም ድርድር እንፈልጋለን ከመንግስት ጋር ብቻ አይደለም ከተቃዋሚ ኃይሎች ሁሉም ጋር ውይይት እንፈልጋለን በስምምነት ነው የሚሆነው ከመንግስትም ጋር ከተቃዋሚ ኃይሎችም ጋር ግን ይሳካል ብለው ይገምታሉ ትግል እኮ አስቀምጠህ ትታገላለህ እንጂ ይሳካል አይሳካም ብለህ ይሄን ጥያቄ ካነሳ ትግል ውስጥ አትገባም እና በሚቀጥለው ምርጫ የመሳተፉ ሁኔታ እንዴት ነው ታዲያ እኛ ምርጫ ሁሉም ሰው ቢሳተፍ ሁሉም የፖለቲካ ኃይሎች ቢሳተፉ ጥሩ ነው ነገር ግን የኢትዮጵያ ፖለቲካ የዲሞክራሲን ኢትዮጵያ ውስጥ ለማቋቋም ሜካኒዝሙ ምርጫ ብቻ ነው ማለት ትክክል አይደለም ብዙ ጥያቄዎች አሉ መፍትሄ የሚያስፈልጋቸው እነዚህን ጥያቄዎች ለማንሳት ህዝባችንን ለማስተማር ለማንቃት እንፈልጋለን ለዚህ ደግሞ ከሁሉ የሚሻለው ህዝቡ መካከል መገኘት ነው ሌላው ከዚሁ ጋር ተያይዞ የሚነሳ ነገር አለ ድርጅቱ ኦዲኤፍ አዲስ ቪዥን አለኝ ብሎ ይፋ አድርጓል ስለዚህ አዲስ ቪዥን ከሌሎቹ ግንባሮች ለየት የሚያደርገው አዲሱ ቪዥን ይጠቃቀስሉኛል አቶ ሌንጮ አንደኛ በኢትዮጵያ አንድነት የህዝቦች አንድነት አልተቋቋመም የህዝቦች አንድነት እንዲፈጠር እንፈልጋለን በእኩልነትና በዲሞክራሲ ላይ የተመሰረተ አንድነት የአንድነቱ መሰረት ታሪክ ቋንቋ ባህል ሳይሆን ህጋዊ ኮንስቲቱሽናል ፔትሪዮቲዝም ስራ ላይ እንዲውል እንፈልጋለን ሁለተኛ የግለሰቦችን መብት እናከብራለን የሚሉ ግን የብሔሮች መብት መከበር የለበትም የሚሉ ደግሞ የብሔሮችን መብት እናከብራለን የሚሉ ግን የግለሰቦችን መብት የማያከብሩ ኃይሎች አሉ በኢትዮጵያ እኛ ሁለቱም መከበር አለበት የግለሰቦችን መብት የብሔሮችን መብት ይሄ ልዩ ያደርገናል እኛ ይሄ አሁን ያለው በብሔሮች ላይ የተመሰረተ ፌዴሬሽን ሐሳቡ ኢን ፕሪንሲፕል ትክክል ነው ዲሞክራቲክ መሆን አለበት ለኦሮሞ ይጠቅመዋል ዲሞክራቲክ የሆነ የብዙ ብሔሮች ፌዴሬሽን ለኦሮሞም ጥሩ ነው ለሌሎችም ብሔሮች ይጠቅማል የሚል እምነት አለን እና በኢትዮጵያ ፌደራላዊ በሆነ ብሔሮች ሀገር ውስጥ የኦሮሞ ጥያቄ እንዲፈታ እንፈልጋለን ኦነግ ይሄን አይቀበልም ነበር ኦነግ መጠየቅ ነው እሱ በዚህ ጉዳይ ላይ የመንግስትን አቋም ለማከል ወደ አዲስ አበባ ደውለን ነበር መረጃ የለኝም ይሄንን የፓርቲ ሰዎች ብትጠይቅ ነው የሚሻለው የድርጅት አካባቢ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ነበሩ የተጠቀሱትን የድርጅቱን ቃል አቀባዮች ለማግኘት ያደረግነው ተደጋጋሚ ሙከራ ግን